ሰላም ሀባይቢ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? ሰላም ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ቲጂ ነኝ ከቲጂ ኩታበርቲዩ ቡድ ተመልካቾቼ፣ ዛሬም በአዲስ ቪዲዮ በሌላ ቪዲዮ ተመልሼ መጥቻለሁኝ። እንግዲህ ለምታደርጉልኝ ነገር ሁሉ እጅግ በጣም እያመሰገንኩኝ አሁንም ቪዲዮዬን እስከ መጨረሻው በማየትና ላይክና ሼር በማድረግ አጋርነታችሁ እንድታሳዩኝ ፈልጋለሁ። ጓደኞች ዛሬ እስኪ አብረን ነዋል። እንግዲህ ዛሬ ከአረብ ሀገር ይዤ የመጣኋትን በርሜል ከፈት አድርጌ የሐኪም ቤት ፓኬጅ እያዘጋጀሁ ነው። ፓኬጅ ነው የሚባለው እዚህ ሀገር በነገራችን ላይ እና ባለፈው እንደነገርኳችሁ ነፍሰ ጡር ነኝ ብያችሁ አንድ ቪዲዮ ለቅቄላችሁ ነበረ። ሁላችሁም ጥሩ ምኞታችሁን ተመኝታችሁልኛል። እጅግ በጣም አመሰግናለሁ። እና አሁን ደግሞ ወለጃዬ ስለተቃረበ ያው የሐኪም ፓኬጅ እያዘጋጀሁ ነው። እኔ ከውጭ መግዛት አይጠበቅብኝም። እንግዲህ የሚያስፈልጋችሁ ነገር ለሐኪም ቤት በአንደኛ ደረጃ ያው ሰፋ ያለ ቢጃማ መቀያየሪያ ቢጃማ ያስፈልጋችኋል ውድ ጓደኞቼ፣ ለራሳችሁ ማለት ነው፣ ከልጃችሁ ውጪ ለራሳችሁ እና ወፈር ያለ ቢጃማ ያስፈልጋችኋል። ሰፋ ያለ ወፈር ያለ ቢጃማ ያስፈልጋችኋል መቀያየሪያ። ምክንያቱም 1 ዊክ 2 ዊክስ ልትቀመጡ ትችላላችሁ፣ አይታወቅም ጋይስ። እኔ 20 ቀን ነው ከዚህ ቀደም የተቀመጥኩት። በጣም ብዙ ነገር ነበረ ተፈጠረብኝ ከዚህ ቀደም ማለት ነው፣ ቤቢ ጃበርን ስወልድ እና ውድ ጓደኞቼ እንደምታዩት እንግዲህ አሪፍ ቢጃማ አግኝቻለሁኝ። እዚህ በርሚሌ ውስጥ ያልታየ ቢጃማ ሁሉ ነው እኔ ያላየሁትን ቢጃማ ሁሉ ነው ያገኘሁትኝ። ከውጭ መግዛት አይጠበቅብኝም ማለት ነው። በነገራችን ላይ ኢትዮጵያ ውስጥ ልብስ አለ ቢጃማ። አሁን ለምሳሌ በ200 በ400 ትገዛላችሁ። ልክ የኔ ቢጤ ልክ እንዳቅማችሁ እንዳቅሜቲ አለ። ነገር ግን ወደ ጓደኞቼ አንድ ጊዜ ስታጥቡት ካላስ ያኔ ከለሩን አታገኙትም ማለት ነው። እንዳለ ይገፋል። ይሄ የምታዩት እንዳለ ሻርፕ ነው። ውድ ጓደኞቼ ማን እንደ አረብ ሀገር ቢጃማ ልብሶች፣ የአረብ ሀገር ልብሶች እውነት ለመናገር በጣም ኳሊቲ ናቸው። እና ብዙዎቻችን ኮተት ይዛችሁ አትምጡ እዛው ጣሉ ያላችሁ ምናምን እንላለን። አሁን ግን እኔ ሳየው በጣም ኢትዮጵያ ውስጥ የጠቀመኝ ነገር እስካሁን ድረስ አንድ ነገር ገዝቼ አላውቅም። እውነት ለመናገር ከጫማ ውጪ ማለት ነው። የጫማ 300 400 የሚገዛው ጫማ ውጪ አንድ ነገር ልብስ ወላ ቢጃማ ወላ ምን ገዝቼ አላውቅም። ከአረብ ሀገር ይዤ የመጣሁት ነው የተጠቀምኩ ያለሁት። ኢንሻአላህ ያው እንግዲህ እስከምሞት ድረስ ይበቃኛል ትላላችሁ ጋይስ። ያው እድሜን ረዘም ያድርገው እና ውድ ጓደኞቼ ይጠቅማል፣ ኢትዮጵያ ላይ ይጠቅማል። የእውነት ነው የምላችሁ። አሁን ያሳየኋችሁ ቢጃማ አይነት ከውጭ ነው፣ የውጭ የዱባይ የቱርክ የምናምን እያሉ የህንድ ነው እያሉ ስንት እንደሚሸጡ እናንተ አታውቁም። 4500 5000 ነው የሚሸጡት፣ ከ4000 በላይ ነው የሚሸጡት ማለት ነው። የሀገር ውስጥ ግን እስከ 200 ማለት እስከ 1000 ብርም ታገኛላችሁ ማለት ነው። ርካሽ ነው በጣም። ነገር ግን አንድ ጊዜ ከታጠበ በኋላ ይጨማደዳል፣ ስትለብሱት ይጨማደዳል፣ ስታጥቡት ከለሩ ካላስ ያኔ ይለቃል ማለት ነው። እንዳልነበረ ነው፣ ሙልጭ ብሎ ነው ከለሩ የሚለቀው። ስትገዙት ያብረቀርቃቸው በጣም ነው የሚያምረው። ነገር ግን ካጠባችሁት በኋላ በቃ ያንን ከለር ድጋሚ አታገኙትም ማለት ነው። ውድ ጓደኞቼ እዚህ ጋር ደግሞ ማሳያችሁ ይሄ ሂዩማን ሄር ነው። ሂዩማን ሄር እኔ አልጠቀምም በተፈጥሮ አልወድም፣ ጭራሽ አልወድም። እና አዲስ ነው እንደምታዩት። ባሩካ ነው ባለው ባረበኛ እና አዲስ ነው ይሄ እንደምታዩት። ማሻአላ ሻይን ነው፣ በጣም ያምራል። እውነት ለመናገር እኔ በወድ ኑሮ አድርገው ነበረ። በጣም ነው የሚያምረው እና አዲስ ነው። አሁን ነው የፈታሁት ገና ማለት ነው። ይሄንን ፈላጊ ካለ ማለት ነው፣ ፈላጊ ካላችሁ ኢትዮጵያ ውስጥ ያላችሁ እንደገና ደግሞ አረብ ሀገርም ሆናችሁ የተከታተላችሁኝ ለእህቶቻችሁ ምናምን መግዛት የምትፈልጉ ግዙኝ። እኔ ስለማልጠቀምበት ስለማልፈልገው ካላስ ምን ያደርግልኛል በርሚል የሚያሞቀው እና መግዛት የምትፈልጉ ይሄንን ግዙኝ ማለት ነው። አዲስ ነው፣ በጣም ነው የሚያምረው። ሻይን ያደርጋል። በጣም ረጅም ነው። ስንት ኢንች እንደሆነ አላውቅም። በጣም ረጅም ነው። ለሁለቱም ይቆረጣል ማለት ነው። ውድ ጓደኞቼ የዛሬው ቪዲዮ ይሄንን ይመስላል። እንግዲህ ውድ ጓደኞቼ ሁላችሁም ጥሩ ምኞት ተመኙልኝ። እስኪ ዱአና ጸሎት አድርጉልኝ። በሰላም
እንገላገል ማለት ነው። በሰላም ለሁለት ሁኜ ደግሞ ቪዲዮ እንዲሰራላችሁ በጣም ትጨነቃላችሁ ጋይስ። በተለይ ሐኪም ቤት ስትሄዱ የእውነት ነው የምላችሁ በጣም ትጨነቃላችሁ። በባለፈው እንደዚህ ነው ተቀምጠው ማለት ነው። ዋው አምጣ ሄሊስተር ሌላው ደግሞ ዶችዬ ይሄ ነው። አሁን ይሄንን ከፍቻ ያሳያችኋለሁ። እንደምታዩት እቃው ለራሱ በጣም ኦሪጂናል ነው። የምር አሁን ከበርሚል እያወጣሁት ነው ያለሁት ማለት ነው። አያችሁት? ዋው እንዴት እንደሚያምር ልነግራችሁ አልችልም። ይሄና ይሄው ይሄንን የምትፈልጉ ሰዎች ብዙ እዩት እንዴት እንደሚያምር ማለት ነው። ዋው በጣም ነው የሚያምረው። የእውነት ነው የምላችሁ እኔ የምወድ ቢሆን ኖሮ ሴትዬ ናች የገዛች ታውቃለህ። ሴትዬ በጣም ጥሩ ሰው ናትና ወጣ እና ዶችዬ እንደምታዩት እንግዲህ እንደምታዩት ማለት ነው እንደምታዩት ነው። ይሄ መቼም በጣም ልዩ ነው ወላሂ ነው የምላችሁ ሲያምራል። የሚፈልጉ ሰዎች ይሄንን ሼር አድርጉልኝ የምትፈልጉ ካላችሁ ማለት ነው። በተመጣጣኝ ዋጋ እሸጥላችኋለሁ። ይሄ ሲያምር እና እንደምታዩት በርሚል አሁን ከፍቼ ነው ያው ከአረብ ሀገር ይዣቸው የመጣኋቸውን ልብሶች የጠበቡኝን ማለት ያልተለበሱ ልብሶች አሉ ከሺኤን የገዛኋቸው። ይሄ እንደምታዩት እሺ ይሄ አያችሁታ። ፈላጊ ካለ ይሄንን ፈልግ ካለ ጋይስ የሺኤን ልብስ ነው እንደምታዩት በጣም ነው የሚያምረው። ተው ማማ ተው ሂድ እዛው